የሚጨፍርልህ የሙስሊም አርቲስት ነው የኦርቶዶክስ አርቲስት ነው? ጭፈራ የት ነው ያለው ብራ? መነጋገር እዛ ላይ ነው የምናወራው። ጭፈራው ያለው እኛ ቤት ነው፣ ኦርቶዶክስ ቤት ነው። ሙሉ ዘፋኝ ያለው እስላም ነው ወይ ኦርቶዶክስ ነው? እስላምና ኦርቶዶክስ ነው ጭፈራ የሚያበዛው። ከቤተ ክርስቲያን ያፈነገጠ ትምህርት ኢየሱስ ስለተባለ ነው ያፈነገጠ የተባለው። ኢየሱስ ሲባል ያፈነገጠ ትምህርት ነው። ስለዚህ አንተ ለወጣቶች ኑና ደብድቡልኝ እናስከብራታለን። ኦርቶዶክስ ልትከበር የምችለው በወንጌል ብቻ ነው። በሌላ ኦርቶዶክስ ልትከበር አትችልም። ኦርቶዶክስን ያቆያት ወንጌሏ ነው። እንደናንተ አይነት ውርጋጦች አይደለም። ወንጌሏ ነው የሚያስከብራት። ወንጌሏ ነው ሊያቆያት የሚችለው። ወንጌል ከሌላት ኦርቶዶክስ ባዶ ናት። ወንጌሏ መስተካከል አለበት። ወንጌሏን መምራት አለበት። ወንጌሏ ብዙ ነገር መደረግ አለበት። ለክርስቶስ ጠበቃ ቆማችሁ አታውቁም። ዩ ኔቨር ዲድ። ይሄ ነው የሚያመኝ። እንደ አንድ ኦርቶዶክስ የሚያም ነገር ምንድን ነው? ስለ ክርስቶስ ጠበቃ። አንተ ጠበቃ የምትቆመው ለገድላት ነው፣ ለቅድስት ድንግል ማርያም ነው ጠበቃ የምትቆመው። ለፍጡራን ነው ጠበቃ የምትቆሙት እናንተ። ለፍጡር ልክ ሙስሊም እንደሚያደርገው ሙስሊም ለፍጡር ነው የሚቆመው፣ እናንተም ለፍጡር ነው። ሙስሊም ለነብዩ መሐመድ ነው የሚቆመው፣ ኦርቶዶክስ የሚቆመው ለፍጡራን። ለክርስቶስ ጠበቃ የሚቆም የለም። ይሄን ያበሳጫችኋል። ፍጡርን ለምን ሰማይ አላደረስኩም ብላችሁ ነው የምታብዱታል። ተሰው ለድዝባ ፍጡርን ለምን የአምላክነት ቦታ አልሰጠውም ብላችሁ ነው ጸዋር። ስለዚህ አትናደዱ። በወንጌል ስላልተሰበከ ነው። ኦርቶዶክስ ለሁለት ስትሰነጠቅ ግዳል አላላችሁ። ኦርቶዶክስ የትግራይ ኦርቶዶክስ አለች፣ የኢትዮጵያ ኦርቶዶክስ አለች። ራይት? የትግራይ ኦርቶዶክስ አለ። ምንም አልመሰላችሁ። እስቲ ስለ ማርያም ያውሩ፣ ስለ ማርያም ያውሩ፣ ስለ አርሴማ ተናገር። ከዛ ነገር ሁላ ይበላሻል። ከፍጡር ጋር ያላችሁ ግንኙነት ያስታል፣ ትስታል። ፍጡርም በጣም አድርገህ ከወደድክ ትስታለ፣ መንገድ ትስታለ። ለምን ኢሊጋል የሆኑ አክሽኖች ልውሰድ ትላለህ? ፍጡር ከወደድክ ከፍጡር ጋር ከእግዚአብሔር ልጅ ውጭ ፍጹም ሰው ፍጹም አምላክ የሆነን ፎከስ ካላረክ፣ ፎከስ ክርስቶስ ጋር ካልሆነ ትስታለ። በቃ ልደብድብ፣ ልግደል፣ ልጨፍጭፍ፣ ላጥፋ በእኔ መንገድ ካልሄድክ። ግን እኮ አብዛኛው ካልቸራል ነገር የምናየው በሙስሊምና በኦርቶዶክስ ነው። እያየን ነው። ይኸው እፎይን ካላጠፋን ብለው ሙስሊሞች ዘምተዋል። እፎይ መጥፋት አለበት ብለዋል ሙስሊሞች። መጥፋት አለበት እፎይ ብለው ሲሉ ከጎናቸው የቆሙት ግን ፕሮቴስታንቶች ነበሩ። ፕሮቴስታንት ነው ከጎን የቆመው። ከእፎይ ጎን አንድም የተቃወመ የለም። ነው እፎይ ወንድማችን ነው፣ አላጠፋም። የተጻፈ ነው ያነበበው፣ መጠየቅ የለበትም ነው። አሁንም ኦርቶዶክስ ውስጥ ማስተካከል ያለብን እኛ የምንጣለው በገድላት ጉዳይ ነው። ለኦርቶዶክስ ገድል እውነቱ ቃል በቃል ልንገርህ፣ ውርደቷ እንጂ ክብሯ አይደለም። ውርደቷ ነው ኦርቶዶክስን ከቀጥተኛው መንገድ የሚያጠፋት። ውርደቷ መስተፋቀር የሚሰሩበት፣ የተለያየ መተት የሚያደርጉበት፣ ምን የሚያደርጉበት ደብተራዎች የሰሩት ገድላት ነው። ይህን ስናገር ደረቴን ነፍቼ ነው። ገድላት ነው መተት የሚሰሩበት፣ መጽሐፍ ቅዱሳዊ ነገሮች ላይ አይደለም። ዳስ ዋይ ኦርቶዶክስ ላይ ፎከስ ማድረግ ዋናው ክርስቶስ ላይ፣ እግዚአብሔር ላይ፣ አማኑኤል ላይ ፎከስ ማድረግ ያልተቻለው ለዛ ነው። መተት ይመትቱበታል፣ ለጥቅማቸው ነው። ቢዝነስ አለው። ከወር እስከ ወር ባል ታረግና ኤቭሪዴይ ቢዝነስ ነው። ለዛ ማንን እኔ ተጽዕኖ ስለምፈጠር ነው።
ሞጣ ተናግሮታል። እኔ ያልኩትን አባታችን ትክክል ናቸው ብሏል ሞጣ። አሁን ወንድምና እህቶቼ ደግሞ እየመጡ ነው። እኔ ክርስቶስ ነኝ፣ ኢየሱስ ብቻ ነው ቤዛ፣ የዓለም ቤዛ እያሉ ቻሌንጅ ተጀምሯል። ቻሌንጁ ኦርቶዶክስን የሚጠቅም እንጂ የሚጎዳ አትደንግጡ ብለውናል አባታችን። አባታችን ልክ ናቸው። እኔ አልደነገጥኩም። አም ሃፒ አባታችን ባሉት ነገር እኔ ደስተኛ ነኝ። ደገሙት። ደግመው የመጣ ይምጣ ብለው አባታችን የመጣ ይምጣ ብለው ደገሙት። ልዘግብ አባቴ ልዘግብ ደገሙት። የፈጀ ይፍጅ ብለው ይሄ የነፍሳችን መሻት በተገለጠ ጊዜ ከምንም በላይ የቅዱሳን መላእክት ደስታቸው ታላቅ ነበር። እነሱ እግዚአብሔርን የማየት አቅሙ ስልጣኑ አልነበራቸውም። በሁለት ክንፋቸው ፊታቸው ግን አይደንቃችሁም? ኢየሱስ ሲሰበክ ኦርቶዶክስ ቤት የምንደነግጠው አይደንቃችሁም? የኢየሱስ ብቻውን አዳኝ ነው ሲባል የሚደነገጠው የዓለም ቤዛ የሆነው ኢየሱስ አዳኝ ነው ስላሉ እኚህ ሰው እኚህ አባት የተሰደቡ ለዚህ ያለ አስደነግጥም። ኦርቶዶክስ ለምን ደነገጥን? ለምን መሰላችሁ? ሰውን አትፈርዱበትም። በምዕመናኑ መፍረድ አይቻልም። ዩ ካንት ብሌም ምዕመናኑን። ለምን መዝሙር ሲያወጡ ሙሉ ቅዱሳንና ቅድስት ድንግል ማርያም ነው መዝሙሩ። አብዛኛው 70% የቅዱሳንና የማን ነው መዝሙሮቹ በሙሉ። አንድ ሰው ካሴት ሲያወጣ ዘማሪ ከሆነ 70% ቅዱሳኖች ይመሰገናሉ፣ 30% ክርስቶስ ይመሰገናል። ስለዚህ በምዕመናኑ ልትፈርድ አትችልም። ምዕመናኑ ሲሰማ ያደገው መዝሙሮች ስለ ቅድስት ድንግል ማርያም ነው ወይ ስለ አርሴማ ነው ወይ ስለ ክርስቶስ ሳምራ ነው ወይ ስለ ገድለ ገለመሌ ነው ምናምን ይሰማው። ስለዚህ ሰው ሊደነግጥ ይችላል። የሚደነግጥበት ምክንያት ደግሞ ይሄ ነው። የሚደነግጠው ምንድን ነው? አልሰማም። ደነግጠው እኛ ብቻ ነን፣ ኦርቶዶክስ ብቻ ነን የምንደነግጠው። አትደንግጡ ብለው ነው የነገሩን አባታችን። ለምን ይሄ ነገር እንደሚፈጠር ያውቃሉ አባታችን። ይሄ ሁላ ጸብ እንደሚያስነሳ አባታችን ያውቃሉ። አባታችን አልሳቱም፣ አልተሳሳቱም። ምን በሽቃው ስላልተማርን ነው። ስለዚህ ወንጌል በጣም እየመጣ ስለሆነ እየፈሩ ነው። ወንጌሉ ወጣቱ ያወቀ ጊዜ እነዚህ አባቶችን ቁጭ ብሎ አፋጦ የሚጠይቅ ማንነት እንደሚኖረው እርግጠኛ ሆኜ እናገራለሁ። ስለዚህ ሌላውን ጋር ምንሄድ በድጋሚ ቀድም ላልገባችሁ አባታችን ያሉትን ላሰማችሁ። አቡነ ማትያስ ያሉት ለውጥ እንደሚመጣ ፊት ለፊት ተናግረናል። እሳቸውን ተናግረዋል። እሳቸው ያሉትን እኛ ስንል እንሰደባለን። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ይኸው ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሁላችንም ነው ያሉት ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን እንግዲህ አባታችን ብለዋል፣ ሁላችንም የመጠበቅ ኃላፊነት አለብን አሉ። ዮኒ ማኛ ሲናገረው ግን ወንጀል ነው።